ሰላም ውድ የቻላችን ቤተሰቦች እንደምን አላችሁ? ዛሬ በአምስተኛ ክፍል እንግሊዝኛ ዩኒት 3 ሌሰን 5 አክቲቪቲ 1 ላይ ተገናኝተናል ማለት ነው። ስለዚህ አክቲቪቲ 1 ላይ ያለውን ጥያቄ አብረን ከኔ ጋር እንሰራለን ማለት ነው። ሁሌም እንደዚህ አይነት ጠቃሚ ጥያቄዎች እንዲደርሳችሁ ከፈለጋችሁ ደግሞ የሰብስክራይብ በተኗን በመጫን ቤተሰብ መሆን ትችላላችሁ። ቪዲዮንም ላይክ ማድረግ እንዳይረሳ። እሺ ወደ ጥያቄው ስንመለስ አክቲቪቲ 1 words in context. Choose the most appropriate meaning for each word according to the information given in the passage ይላል ማለት ነው። ስለዚህ ለነዚህ ወርዶች የሚስማማቸውን እየመረጥን እንሰጣቸዋለን ማለት ነው። ስለዚህ የመጀመሪያው ፔዲስትሪያንስ ይላል ማለት ነው። ፔዲስትሪያንስ ማለት እግረኛ ማለት ነው። በአማርኛ እግረኛ እንደማለት ነው። ስለዚህ መልሳችን ሊሆን የሚችለው ቢ ዎከርስ የሚለው ነው ማለት ነው። ሁለተኛ ኢንጁርድ ይላል ማለት ነው። ኢንጁርድ ማለት ደግሞ ቁስል ነው ማለት ነው። ኢንጁርድ ለሚለው ደግሞ ማለት ሊሆን የሚችለው wounded የሚለው ሊሆን ይችላል ማለት ነው። wounded ማለት ቁስል ነው ማለት ነው። ሶስተኛ interlinked ይላል። መልሳችን ሊሆን የሚችለው connected የሚለው ነው ማለት ነው። አራተኛ ኮሊሽን ይላል ማለት ነው። ኮሊሽን ማለት ግጭት ነው። ስለዚህ መልሳችን ሊሆን የሚችለው ክራሽ የሚለው ነው ማለት ነው። ክራሽ ግጭት ነው ማለት ነው። ስለዚህ ለአራተኛው መልስ የሚሆነው ክራሽ ነው። አምስተኛ ቬሂክል ይላል ማለት ነው። ቬሂክል ለሚለው ደግሞ ሞተርስ፣ ካርትስ፣ ባይስክል፣ ካርስ፣ ባስ ኦር ትራክስ የሚሉ ተሰጥቶናል ማለት ነው። ሁሉም መልስ ሊሆን ይችላል ማለት ነው። ቬሂክል ለሚለው ሁሉም መልስ ሊሆን ይችላል ማለት ነው። ምክንያቱ ደግሞ ሞተርም ቬሂክል ነው፣ ካርትም ቬሂክል ነው። በአሁኑ ጊዜ ባንጠቀመውም በትራዲሽናል መልክ እንጠቀመው ነበር። ባይስክልም ቬሂክል ነው፣ ካር፣ ባስ፣ ትራክም ቬሂክል ነው። ስለዚህ ሁሉም ቬሂክል ነው ማለት ነው። ስለዚህ የዛሬውን ጥያቄ በዚህ ጨርሰናል ማለት ነው። ያልገባችሁን ጥያቄ መጠየቅ ትችላላችሁ፣ ኮሜንት ላይ ማስቀመጥ ትችላላችሁ። እኔ ደግሞ መልሼ ለእናንተ አቀርባለሁ ማለት ነው። ስለዚህ ቪዲዮን ከወደዳችሁ ደግሞ ሰብስክራይብ በማድረግ የዚህ ቻናል አባል መሆን ትችላላችሁ ማለት ነው። በቀጣይ በሌላ ጥያቄ እስከምንገናኝ ቸር ሰንብቱ።